ፕሮስፔራስ ፓርቲዶስ ይላል አባቴ። የሁለት ውሾች ጨዋታ ነው የሚደረገውና ማን ፌብሩዋሪ 11 ነው ፈርስት ሊግ፣ ሰከንድ ሊግ ደግሞ ማርች ላይ ነው ተብሏል። ብቻ ኮፓ ዴላሬ ከአትሌቲ ጋር ተገናኝታለች ባርሴሎና። ሰከንድ ሌጉ በካምፕኑ ማለት ነው ማርች 4 ነው። ፈርስት ሌጉ አሁን ፌብሩዋሪ 11 ላይ ነው በዛ በዋንዳ ሜትሮፖሊታን። ሌላኛው ደግሞ ለፋይናል ለማለፍ ቢልባኦ ከሶሲዳድ ጋር ነው የሚጫወቱት። ሶሲዳድ ጥንብ ነው። ቶ ይቅር ቢልባኦ ይለፍ። ወርቀሻል እኮ ባርሴሎና፣ ቁርጥሽን አላወቅሽም። አደሜሎ ሉክማን መጫወቻ ነው የሚያደርግ። ሪያል ቤቲስም ማለት ነው አትሌቲ ቀጥቅጦ ነው የመጣው። ቁርጥህን ወቅ በቃ። ኮፓ ዴላሬ ነው ያለ ተስፋ ዋንጫ ዘንድሮ። ያው ሱፐር ኮፓውን አሳክታል። ኮፓ ዴላሬ ነው የሚቀረ። ከዚህ ከወጣ ደግሞ ይደብራል። እና ብቻ በጣም ነው የሚያሳዝኑ። ቻምፒየንስ ሊግ ሀራም ነው። አበሉም እኮ ማን አይበላም። ቻምፒየንስ ሊግ እናንተ አበሉም። ላሊጉ የኛ ነው። እኔ እንጃ ብቻ ጽናት ይስጣችሁ። በቃ ባጭሩ ጽናት ይስጣችሁ። ይመቻችሁ።